ነሲሃዎችም ጭምር ነሲሃዎች ኢኽዋኖች ናቸው። ወደድክም ጠላህም ኢኽዋኖች ናቸው። ኢኽዋን መሆናቸውን በራሳቸው አረጋግጠዋል። በራሳቸው ማለት ነው ኢኽዋን እንደሆኑ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አማ ባዕዱ አዩሀል ኢኽዋ አሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ዛሬ ያው ስለ ሙመይዓ የሚባለው አንጃ የምናወራ ይሆናል። እንግዲህ ሙመይዓ ማለት የሟሟ ማለት ነው። መጀመሪያ ደህና ነበረ፣ ከዛም በኋላ ግን ፍርክርክ ያለ የቀለጠ ማለት ነው። እነዚህ ሰዎች ሙመይዓ የሚባሉት ሰዎች በዑለማዎች ትልልቅ ዑለማዎች በእነሱ ላይ ተናግረውባቸዋል፣ ከነሱም አስጠንቅቀዋል ማለት ነው። ለዚህ በሀገራችንም አሉ ከሀገር ውጭም አሉ። ድሮ ከጀማዓቱል አሕባሽ ወከዛሊከ ከጀማዓቱል ኢኽዋን ከሐዳድያ ከተክፊርያ ከተለያዩ ቡድኖች ሲያስጠነቅቁ የነበሩ በሱና ላይ የነበሩ ናቸው። አሕባሾችና ኢኽዋኖች ተስማምተው እጅ ለእጅ ሲያያዙ እናንተ ወዴት ነው የምትሄዱት? ኢኽዋኖች ልክ አልሰራችሁም፣ እንዴት ከአሕባሽ ጋር እጅ ለእጅ ትያያዛላችሁ? ሱልሐቱል ሁደይቢያ ለዚህ መረጃ አይሆናችሁም ብለው ሲናገሩባቸው የቆዩ ጀማዓዎች ናቸው ማለት ነው። ዛሬ ደግሞ ወርደው ሄደው ከጀማዓ አልኢኽዋን ጋር አንድ ጋር እጅ ለእጅ ተያይዘው አንድ ነን ብለው እንደውም ሰሞኑን እንዳያችሁት በሶሻል ሚዲያ ላይ ነሲሐዎች ማለት ነው እነ ኢልያስ አሕመድ እና አዩብ ደርባቸው እና የመሳሰሉ የነሲሐ ቤተሰቦች ማለት ነው ከኢኽዋኖች ጋር ለዳዋ ሄደው ዳዋ ሲያደርጉ ቆይተው ተመልሰዋል ማለት ነው። እንግዲህ ሟሙ የሚባልበት ምክንያት ያኔ ከነዚህ ሰዎች ሲያስጠነቅቁ ነበረ። አሁን ደግሞ ሄደው አብረው እየሰሩ ነው። እያየን ነው በሶሻል ሚዲያ አብረው እንቅስቃሴ ሲያደርጉ፣ አብረው ከአይሮፕላን ሲወርዱ፣ አብረው ሲጓዙ፣ አብረው ሲተቃቅፉ ሲሄዱ፣ ሲተቃቀፉ፣ አብረው ቁጭ ብሎ ዳዋ ሲያደርጉ እያየን ነው ማለት ነው። እንግዲህ ይሄ ፍንትው ያለ ግልጽ እውነታ ነው። አሁን የኛ ጥያቄ ምንድነው? ኢኽዋኖቹ ናቸው የተስተካከሉት ወይንስ እናንተ ናቸው የዘቀጣችሁት ነው? አይ እኛ ነን የዘቀጥነው ከሆነ አዎ ሙመይዓ የሚለው ስያሜ ይገባችኋል ነው። ኢኽዋኖቹ ደግሞ ተስተካክለው ነው እኛ ወደ እነሱ ሄድነው ከሆነ የተወበቱበትን ማስረጃ ስጡን፣ ተውባ ያደረጉበትን ማስረጃ ስጡን ነው የምንላቸው ማለት ነው። ማስረጃ ደግሞ ለእውነቱ የላቸውም። ለዚህ ሙመይዓ የሚባሉት አካሎች የዘቀጡ ያኔ አቋማቸውን የተዉ ከቢድዓ ሰዎች ጋር አንድ ጋር እየተቀማመጡ አንድ ጋር እየዋሉ ሱናን እያደበዘዙ ወጣቱ ለሱና ያለውን ጉጉት የበታች እንዲሆን ከቢድዓ ሰዎች ጋር ያለው ግንኙነት አነስተኛ እንዲሆን የሚታገሉ የሚጥሩ አካሎች ናቸው። ለዚህ ልንጠነቀቃቸው ይገባል። ሰለፊዮች ከቢድዓ ሰዎች ጋር አይቀማመጡም። አንድ ጋር ሄደውም ዳዋ አያደርጉም። ሰለፊዮች ሙብተዲዖችን ያስጠነቅቃሉ፣ ከቢድዓም ያስጠነቅቃሉ። ቢድዓን ብቻ ሳይሆን የሚቃወሙት ሙብተዲዖችንም ቢድዓን የፈጠሩትንም አካል ያስጠነቅቃሉ ማለት ነው። ለዚህ ይህንን አውቀን እነዚህ ሰዎች ልንጠነቀቃቸው ይገባል ማለት ነው። እንደምትመለከቱት እንግዲህ በሶሻል ሚዲያ ላይ እየተዘዋወረ ሰሞኑን አንድ ጋር ከኢኽዋኖች ጋር እየሰሩ ለመሆኑ ግልጽ የሆነ ማስረጃዎች እያየን ነው።
አላሁ ሙስተዓን። ጥንቃቄ አድርጉ። ከሱና ሰዎች ዲንን ተማሩ፣ ተውሂድን ተማሩ፣ መንሀጀ ሰለፍን ተማሩ። ነቅል ከታላላቅ ዑለማ ነቅል ካላቸው ሰዎች ተማሩ። ታላቅ ሰው ላይ መቅራት ብቻ ዓሊም አያደርግም። ሱናን እስካልተከተለ ድረስ የሰለፎችን መንሀጅ እስካልተከተለ ድረስ ማለት ነው። ለዚህ ትልቅ ዑለማ ስንመርጥ ምንድን ነው መንሀጁ? ከሰለፎች ጋር ነው ወይ? ቢድዓን ይዋጋል ወይ? የሚለውን ነገርን ማጣራት እና ሱናን በማስረጃ ልናውቀው ይገባል። ከቢድዓ ሰዎች ልንርቅና ሐጅር ልናደርጋቸው ይገባል። ወነክተፊ ቢሃዛ ወጀዛኩም ላሁ ኸይረን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።